በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ነፍሴ ወደደችውን አያችሁትን? የቅብጥ ኦርቶዶክስ ቤተክርስቲያን ፓትርያርክ ቅዱስነታቸው አቡነ ሽኖዳ ሳልሳይ እንደጻፉት አያሌው ዘኢየሱስ እንደተረጎመው ክፍል 2 እኔ የውዴ ነኝ የእርሱ ምኞት ወደ እኔ ነው። መኃልየ ምዕራፍ 7 ቁጥር 10 እኔ የውዴ ነኝ የእርሱ ምኞት ወደ እኔ ነው። ውዴ ሆይ ና ወደ መስክ እንውጣ፣ በመንደሮችም እንደር። ወደ ወይኑ ቦታ ማልደን እንሂድ። ወይኑ አብቦ አበባውም ፍሬ አንዠርግጎ ሮማኑም አፍርቶ እንደሆነ እንይ፣ በዚያ ውዴን እሰጥሃለሁ። መኃልየ ምዕራፍ 7 ቁጥር 10 እነዚህ ጥቅሶች የሚናገሩት ስለ አገልግሎት ነው። ጥቅሶቹ የሚያንጸባርቁት ሰውን ከእግዚአብሔር ጋር ስለሚያጣብቀው ፍቅር ነው። እኔ የውዴ ነኝ የእርሱ ምኞት ወደ እኔ ነው። ሆኖም ይህ ለተወዳጅ የሚሆን ናፍቆት ቢኖርም ሰው የወዳጁን አብሮነትን ስለሚሻ ወደ ወይኑ ቦታ ማልደን እንሂድ ይላል። መስኩ እና የወይኑ ቦታዎች ለአገልግሎት የተሰጡ ናቸው። በሌላ ቃላት ሰው ለእግዚአብሔር ያለው ፍቅር በምንም ምክንያት በጸሎት ላይ ብቻ ሊወሰን አሊያም ሊገደብ አይገባውም። ከዚህ በተጨማሪ ይህ ፍቅር እንደተጠቀሰው በመስኮች፣ በወይን ቦታዎችና በመንደሮች ላይ በአገልግሎት ውስጥ መገለጥ ይገባዋል። በዚያ ውዴን እሰጥሃለሁ ተብሏልና። እኛ ለእግዚአብሔር የሚሆን ፍቅር በጸሎት፣ በመገልገል፣ በተመስጦና በሐሳብ ላይ ብቻ መወሰን አለበት ብለን የምናስብ ከሆነ ተሳስተናል። አገልግሎትም እንዲሁ የሚያንጸባርቀው አንድ ታላቅ ፍቅርን ሲሆን ለእግዚአብሔር የሚሆን ከመጠን ያለፈ ቅንዓትንም ያሳያል። ይሁን እንጂ አንዳንድ ጊዜ ጥቂት ሰዎች አገልግሎትን በማስወገድ በገለልተኝነት ሕይወት ውስጥ በተመስጦ መኖርን ይመርጣሉ። ይህን ሲያደርጉም አገልግሎት ከእግዚአብሔር እንደሚለያቸው አድርገው በማሰብ ነው። ነገር ግን ከዚህ በተቃራኒ አገልግሎት ሰው ለእግዚአብሔር ያለውን ፍቅር ከወሰን በላይ ያጠናክረው ዘንድ ይችላል። እግዚአብሔር ሰዎችን በእርጋታ እንዲህ እያለ ያነሳሳቸዋል። ውዴ ሆይ ና ወደ መስክ እንውጣ፣ በመንደሮችም እንደር። ወደ ወይኑ ቦታ ማልደን እንሂድ፣ በዚያ ውዴን እሰጥሃለሁ። የጸሎትና የተመስጦ ሕይወት የሚመሩ እነዚህ ሰዎች ማለትም መነኮሳት ብዙ ጊዜ የሚገለጹት ምድራዊ መላእክት ወይም ሰማያዊ ሰዎች ተብለው ነው። አገልጋዮችም እንዲሁ መላእክት ይባላሉ። ቃሉ በተለየ ሁኔታ ጥቅም ላይ የዋለው ለመነኮሳት ብቻ አይደለም። እግዚአብሔር የሰባቱን አብያተ ክርስቲያናት እረኞች መላእክት ብሎ አልጠራቸውምን? እርሱ እንዲህ ነው ያለው፣ በኤፌሶን ወዳለው ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ። ራእይ 2 ቁጥር 1 በሰምርኔስም ወዳለው ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ። ራእይ 2 ቁጥር 8 በሰርዴስም በፊልድልፊያም ወዘተ። እነዚህ መላእክት ተብለው ነው የተጠሩት። ከዚህ በተጨማሪ ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 1 ቁጥር 14 ላይ መላእክት በአገልግሎት ውስጥ እጅግ መወደሳቸውን ገልጧል። ለማገዝ የሚላኩ የሚያገለግሉ መናፍስት አይደሉምን? በማለት ይህ የሚያሳየን መላእክት እንደሚያገለግሉ፣ ለማገዝ እንደሚላኩና መዳንን የሚሹትን እንደሚያገለግሉ ነው። መጽሐፍ ቅዱስ እንደዚህ ባሉ ለመላእክት በተሰጡ አገልግሎቶች የተትረፈረፈ ነው። ይህ መላእክት ይጠብቋቸውና ያድኗቸው ዘንድ በሚከቧቸው ሕፃናት ላይ ግልጽ ነው፣ በአዋቂዎች ላይም ግልጽ ነው። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል እንዲል መዝሙር 33 ቁጥር 7 ላይ። በአንዳንድ ሁኔታዎች ውስጥ እግዚአብሔር አንድ መልአክ ለአንድ የተለየ አገልግሎት ይልካል። በሰማያት ያሉ መላእክት ሰዎችን ለማገልገል ወደ ምድር የሚወርዱ ከሆነ በምድር ላይ የሚኖሩ ሰዎች እርስ በርሳቸው መረዳዳታቸው ምን ያህል ይበልጥ ቀጥተኛና አስፈላጊ ነገር ነው። ከዚህ በተጨማሪ ሰዎች ሌሎች ሰዎችን ሲረዱም መላእክት ተብለው ይጠራሉ። መጥምቁ ዮሐንስ ሕዝቡን በመስበክና ንስሐ እንዲገቡ በማነሳሳት ሁሉንም አገልግሏል፣ አዘጋጅቷልም። ስለ እርሱም እንዲህ ተብሎ ነው የተጻፈው፣ እነሆ መንገድህን የሚጠርግ መልእክተኛዬን በፊትህ እልካለሁ። ማርቆስ 1 ቁጥር 2። ይህ ስለሆነ ነው መጥምቁ ቅዱስ ዮሐንስ በአገልግሎት ውስጥ እንደ መልአክ የተቆጠረው። መላእክት እግዚአብሔር አምኖ የሚልካቸውን ማንኛውንም አይነት አገልግሎት ይፈጽማሉ፣ ቁሳዊ ወይም መንፈሳዊ አገልግሎት ቢሆንም። ለቁሳዊ አገልግሎት ምሳሌ የሚሆነን ምግብ ያደርስለት ዘንድ እግዚአብሔር መልአኩን ወደ ነብዩ ኤልያስ መላኩ ነው።
ሌላው ምሳሌ የሚገኘው ጌታ መልአኩን ልኮ ወደ ወህኒ ቤት በመላክ ቅዱስ ጳውሎስንና ቅዱስ ጴጥሮስን ነፃ ማውጣቱን ነው። ከዚህ በተጨማሪ እግዚአብሔር አምላክ አንድ ሰው ለመቅጣት መልአኩን ልኳል። ለዚህ ምሳሌ የሚሆነን አንድ መልአክ በግብጽ ምድር ላይ የተወለዱትን የመጀመሪያ ልጆች መግደሉ ነው። ከዚህ በተለየ ደግሞ መላእክት የብስራት ቃላትን ያበስሩ ዘንድ እግዚአብሔር ሊልካቸው ይችላል። ልክ መልአኩ የክርስቶስን ልደት ለማብሰር እንደተላከው ማለት ነው። ወይም ደግሞ እግዚአብሔር አንድ መልአክ ለማስጠንቀቅ ወይም ለመላክ አሊያም ለሌላ ጉዳይ ወደ ሰዎች ይልካል። መልአኩ አንድ ትዕዛዝ በማድረስ ውስጥ ፈጣን ነው። እርሱ ለእግዚአብሔር ያለምንም ችግር ምላሹን ይሰጣል። አገልግሎቱ የተፈለገው አይነት ቢሆንም እንኳን አንዳንዶች የሚያገለግሉ መላእክት አሉ ሲሉ፣ ሌሎች ደግሞ በምስጋና የሚተጉ መላእክት አሉ ይላሉ። እነዚህ የምስጋና መላእክት እንደ ሱራፌል ያሉት ሲሆኑ ነብዩ ኢሳይያስ በመጽሐፉ በምዕራፍ 6 ውስጥ የተመለከታቸውና ያነጋገራቸው ናቸው። እነርሱ አንዱ ለአንዱ እየተቀባበሉ በጩኸት እንዲህ ይሉ ነበር፣ ቅዱስ 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 የሰራዊት ጌታ እግዚአብሔር፣ ምድር ሁሉ ከክብሩ ተሞልታለች። ኢሳይያስ 6 ቁጥር 3። በእርግጥ ስለ ሱራፌል የሚናገረው ይህ ምዕራፍ ያስደንቃል። እነዚህ መላእክት በተለየ ሁኔታ የሚታወቁት ያለማቋረጥ በሚያቀርቡት ምስጋና ነው። በእውነትም ያስደንቃል። ይህ ለምን ሆነ? ነብዩ ኢሳይያስ ሱራፌል እግዚአብሔርን በንጹህና በተቀደሱ ከንፈሮቻቸው ቅዱስ 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 እያሉ ሲያመሰግኑና ሲያከብሩ በተመለከተ ጊዜ የመድረኩ መሰረት መናወጡንና ቤቱ በጢስ መሞላቱን አረጋግጧል። ስለደነገጠም እንዲህ አለ፣ ከንፈሮቼ የረከሱብኝ ሰው በመሆኔ ከንፈሮቻቸውም በረከሱባቸው ሕዝብ መካከል በመቀመጤ ዓይኖቼ የሰራዊትን ጌታ ንጉሥ እግዚአብሔርን ስላዩ ጠፍቻለሁና ወዮልኝ አሉ። ኢሳይያስ ምዕራፍ 6 ቁጥር 4። ሱራፌል እነዚህን የኢሳይያስ ቃላት በሰሙበት ደቂቃ ውስጥ ሊሸከሙት አልቻሉም። የምስጋና መላእክት የሆኑት ሱራፌል በእግዚአብሔር ፊት ቆመው ቅዱስ በማለት ሲያመሰግኑ ስለነበር አንድ ነገር ማድረግ እንዳለባቸው አወቁ። መጽሐፍ ቅዱስ እንዲህ ነው ያለው፣ ከሱራፌልም አንዱ እየበረረ ወደ እኔ መጣ፣ በእጁም ከመሰዊያው በጉጠት የወሰደው ፍም ነበር። አፌንም ዳበሰበትና እነሆ ይህን ከንፈሮችህን ነክቷል፣ በደልህም ከአንተ ተወገደ፣ ኃጢአትህም ተሰረየልህ አለኝ። ኢሳይያስ 6 ቁጥር 6። ሱራፌል የሚለው ቃል የዕብራይስጥ ነው። ነጠላው ቃል ሱራፊ ይሆናል። ኢሳይያስ ከንፈሮቼ የረከሱብኝ ሰው በመሆኔ ዓይኖቼ የሰራዊትን ጌታ ንጉሱን እግዚአብሔርን ስለአዩ ጠፍቻለሁና ወዮልኝ ብሎ መናገሩን ከሱራፊ አንዱ ከመስማቱ እየበረረ ወደ እርሱ በመሄድ ከመሰዊያው ላይ በጉጠት ፍም እሳት ወስዶ የኢሳይያስን ከንፈሮች ዳበሳቸው። ከዚያም በደልህም ከአንተ ተወገደ፣ ኃጢአትህም ተሰረየልህ አለው። የኢሳይያስ ከንፈሮች ከዚህ በኋላ የረከሱ መሆናቸው ቀረ። እነርሱ ከርኩሰት ጸዱ፣ ከኃጢአትም ነጹ። መጽሐፍ ቅዱስ እግዚአብሔር አምላክ ከሱራፌል መካከል አንዱን ላከ ብሎ አለመግለጹ ጠቃሚ ነገር ነው። ወይም ደግሞ ከሱራፌል መካከል አንዱ ይህን ስራ እንዲያከናውን ጌታ መላኩ አልተገለጸም። ይሁን እንጂ ያ የጋለ ከፍ ያለና ጽኑ ፍቅር በሱራፌል መካከል ነበር። በተለይም በእነዚህ እግዚአብሔርን ለማመስገን ሙሉ ጊዜያቸውን ለዋሉና ለሰው መላእክት። እነዚህ መላእክት አንድ ከንፈሮቹ ያልነጹና የረከሱበት ሰው ይህን ሲናገር በሰሙ ጊዜ የነበራቸው ፍቅር ሳይንቀሳቀሱ እንዲቆሙ አላደረጋቸውም። ስለሆነም አንዱ ተፋጥኖ በመብረር አነጻው እንጂ። ይህ ለመላእክት እንዴት የሚደንቅ ነገር ነው! አንድ መልአክ ግዴለሽ ወይም ቸልተኛ አይደለም። አንድ መልአክ ሌሎች ሲቀጡ በመመልከት መነሳሳት የሌለው አይሆንም። መላእክት በተለየ ሁኔታ ወዳጆችና ተንከባካቢዎች ናቸው። እነርሱ እንደ ሱራፌል በእግዚአብሔር መንበር ፊት ለፊት ሲቆሙና ከመካከላቸው አንዱ መልአክ አንድ ሰው የሚቀጣ መሆኑን በሰማበት ደቂቃ ውስጥ ከመንበሩ በሩ ከሄደ በኋላ በፍሙ እሳት የረከሱትን ከንፈሮች ዳብሷል። ይህ እውነተኛ ፍቅር ነው። ይህ አንድ ሰው ለሌሎች ሰዎች በአገልግሎት ውስጥ የሚያሳየው ፍቅር ነው። ይህ ስለሆነ ነው እንዲህ የሚል ቃል የምናነበው፣ ውዴ ሆይ ና ወደ መስክ እንውጣ፣ በመንደሮችም እንደር፣ ወይኑ አብቦ አበባውን ፍሬ አንዠርግጎ ሮማኑም አፍርቶ እንደሆነ እንይ። ይህም ማለትም የእኛን የቀደመ አገልግሎት ውጤት ልንቆጣጠር ያስፈልጋል ማለት ነው። እኛ የተከልናቸው ወይኖች አንዠርግገዋል ወይስ አላንዠረገጉም? ሮማኖቹስ አፍርተዋል ወይንስ አላፈሩም? አሁን አንድ ጥያቄ ይነሳል።
አቤቱ ጌታ ሆይ እኔ አንተን ስተውህና በመስኩና በመንደር ውስጥ ላገለግል ስሄድ ጸሎቶቼን ተመስጦቼንና ከአንተ ጋር የማሳልፋቸውን ውብ ጊዜያቶች አላጣቸውምን? ምላሹ አታጣቸውም ነው። በዚያ ውዴን እሰጥሃለሁ፣ በዚያ በመስኩ ውስጥ ውዴን እሰጥሃለሁ፣ በዚያ በመንደር ውስጥ አንተ ሰዎችን ስትንከባከብ ፍቅሬን እሰጥሃለሁ። እኔ ለአንተ ውዴን በእውነት የምሰጥ በጸሎቶች በጾም ወይም በተመስጦች ውስጥ አይደለም። እኔ ውዴን የምሰጥ በመንደር ውስጥ ጊዜህን በድካምና በመዛል ስታሳልፍ ነው ይላልና። ይህ እግዚአብሔር ነው። እግዚአብሔር ደግሞ የእያንዳንዱን ሰው ድህነት ይፈልጋል። እርሱ እያንዳንዱን ሰው ነው የሚወደው። ከዚህ በተጨማሪ እናንተም እያንዳንዱን ሰው እንድትወዱ ይፈልጋል። እርሱ ለእኛ እንዳደረ እናንተም ራሳችሁን ለሌሎች ሰዎች መስዋዕት አድርጋችሁ እንድታቀርቡ ይፈልጋል። እናንተ ይህን ስታደርጉ እርሱ ውዱን በእርግጥም ለእናንተ ይሰጣችኋል። ምናልባትም በአገልግሎት ጊዜ ምናልባትም አንተ እንዲህ ብለህ ለመጠየቅ ትፈተን ይሆናል። ቀኑን ሙሉ ሲጸልይ የዋለ ሰውና ቀኑን ሙሉ ሌሎች ሰዎችን ሲያገለግል ከዋለ በኋላ ማታ ሊጸልይ የመጣ ሰው ተመሳሳይ ናቸውን? በእውነቱ ይህ ሰው እግዚአብሔርን በእውነት እስከወደደ ድረስ እርሱ ከአገልግሎት በኋላ ሲመለስ ጌታ በእርግጥ በእርሱ ላይ መንፈሳዊ መነሳሳቱን ያሳድርበታል፣ ፍቅሩን በልቡ ውስጥ ያፈስለታል። በአጭር ጊዜ ውስጥ እርሱ ከሌሎች በበለጠ ሁኔታ መንፈሳዊ በረከቶችን ገንዘብ ያደርጋልና። እዚህ ላይ ሁለት የተቀናጁ ምሳሌዎችን ማንሳት የምንችል ይሆናል። የመጀመሪያው ጽኑ ጉጉ እና በአገልግሎቱ ላይ ከፍ ያለ ነው። በሌላ በኩል ሁለተኛው ንቁ፣ ታማኝ፣ ለብቸኝነትና ተለይቶ ለመኖር ራሱን የሰጠ ነው። ለዚህ ደግሞ አገልግሎትን ከብቸኝነት ጋር ያቀናጁ ሰዎችን ምሳሌ አድርጎ ማንሳት አስፈላጊ ይሆናል። ነብዩ ኤልያስ እንዲህ ያለ አንድ ምሳሌ ሆነናል። እርሱ በቀርሜሎስ ተራራ የኖረው ምቾት በሌለው በምናኔ ሕይወት ነው። እርሱ እያንዳንዱ ሰው ሊያረጋግጠው በሚችለው በሙሉ ብቸኝነት ሕይወት ውስጥም ነበር። ከዚያም ሌሎች ሰዎችን ማገልገል ጀመረ። ምድርን ከጣዖት አምልኮ ያጸዳው ኤልያስ ነው። ጣዖት አምልኮ እንዲኖር ያደረገውን ንጉሥ አክዓብን የገሰጸው ኤልያስ ነው። ከአብድዩ የበረታው ኤልያስ ነው። በእርግጥም በአገልግሎት ተጠምዶ የነበረው ይህ ነብይ ነው። ሰማያትን በፈቃዱ መክፈትና መዝጋት የቻለው ኤልያስ ነው። እርሱ በምናኔ ሕይወት ውስጥ ስኬታማ እንደነበር በአገልግሎት ውስጥም ስኬታማ ነበር። ማንም ቢሆን የእርሱ መንፈሳዊነት ተበላሽቷል ወይም ተዳክሟል ብሎ አልተናገረም። ለዚህ ማስረጃ የሚሆነው እግዚአብሔር እርሱን በእሳት ፈረሶችና በእሳት ሰረገሎች ወደ ሰማይ መውሰዱ ነው። ይህ የመጀመሪያው ምሳሌ ይሆናል። ሌላኛው ደግሞ ለእኛ የተሰጠው ሌላ ምሳሌ መጥምቁ ዮሐንስ ነው። እርሱ በብቸኝነት የኖረው ለ30 ዓመታት ነው። ማንም አይቶት አያውቅም ነበር። ከዚያ በኋላ ያገለግላቸው ዘንድ ለሕዝቡ ተገለጠ። ሁሉን ያጥለቀለቀ ስኬታማ አገልግሎቱ ከ6 ወራት በኋላ በላይ አልቆየም። መጥምቁ ዮሐንስ መላውን ሕዝብ ነው ለንስሐ ያዘጋጀው። በሺዎች የሚቆጠሩ ሰዎች ወደ እርሱ ወጥተዋል። ኃጢአቶቻቸውን እየተናዘዙም በዮርዳኖስ ወንዝ ውስጥ ተጠምቀዋል። ቅዱስ ዮሐንስ የተሳካለት አገልግሎትን ከተሳካለት ከብቸኝነትና ከምናኔ ሕይወት ጋር አቀናጅቷል። እርሱ ሲያገለግል፣ ሕዝቡን ሲቀበልና ለንስሐ ሲያገለግል እግዚአብሔር ያለምንም ጥርጥር ስራውን አረጋግጦለታል። እርሱም የተዘጋጁትን ሕዝብ ለጌታ እንዲያሰናዳ በማለት ሉቃስ 1 ቁጥር 17። እስከዚያው ድረስ ግን ጌታ መጥምቁ ዮሐንስን እንዲህ እያለ ያበረታታውና ያጽናናው ነበር። መቼም ቢሆን አንተ ከእኔ ጋር ያለህን ግንኙነት እንዳለህ አድርገህ እንዳታስብ። በእኔ በዮርዳኖስ ወንዝ ውስጥ የእኔን ውድ እሰጥሃለሁና። በእርግጥም ይህ የተከናወነው ኢየሱስ ክርስቶስ በዮርዳኖስ ወንዝ ውስጥ በተከሰተና ስለ አገልግሎቶቹ ውዱን በሰጠው ጊዜ ነበር። ቅዱስ ጳውሎስ ሶስተኛውን ይልቁንም እንግዳ የሆነው ምሳሌ ይሰጠናል። እርሱ እንደተናገረው የእርሱ አገልግሎት ከሌሎች ሐዋርያት ሁሉ ተለይቶ የወጣና የሚያስገርም ነበር። ይሁን እንጂ እርሱ ይህን ችሎታውን የሰጠው በእርሱ ውስጥ ለሚሰራው ለእግዚአብሔር ጸጋ ነው። እኔ እበልጣለሁ፣ በድካም አብዝቼ፣ በመገረፍ አብዝቼ፣ በመታረስ አትርፌ፣ በመሞት ብዙ ጊዜ ሆኖ የቀረውን ነገር ሳልቆጥር ዕለት ዕለት የሚከብድብኝ የአብያተ ክርስቲያናት ሁሉ ሐሳብ ነው። የሚደክም ማን ነው? እኔ አልደክምምን?
የሚሰናከል ማን ነው? እኔ አልናደድምን? በማለት ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 23። የእርሱ አገልግሎት በቅንዓትና በመቃጠል የተሞላ ነበር። በሁሉ መንገድ አንዳንዶችን አድን ዘንድ ከሁሉ ጋር በሁሉ ነገር እንደ እነርሱ ሆንኩ እንዲል አንደኛ ቆሮንቶስ ምዕራፍ 9 ቁጥር 22። የእርሱ ጽኑ አገልግሎት ማለት እርሱ ራሱን ሙሉ በሙሉ አጥቷል ማለት ይሆናልን? አይደለም። ቅዱስ ጳውሎስ እንዴት እንደሆነ መጽሐፍ ቅዱስ እንዲህ ያሳየናል። ሶስተኛው ሰማይ ድረስ ተነጠቀ። በስጋ እንደሆነ ወይም ያለ ስጋ እንደሆነ አላውቅም፣ እግዚአብሔር ያውቃል። ወደ ገነት ተነጠቀ። ሰውም ሊናገር የማይገባውን ቃል ሰማ። ሁለተኛ ቆሮንቶስ ምዕራፍ 12 ቁጥር 3። እናም በብቸኝነት ከሚኖሩት መነኮሳት መካከል እስከ ሶስተኛው ሰማይ ድረስ የተነጠቀ ማን ነው? በተደጋጋሚ የለፋውና እጅግ የደከመው ቅዱስ ጳውሎስ ነው ይህንን ያደረገው። ይህ ዋነኛውና ደማቁ ነጥብ ነው። እርሱ ሁለቱን ነገሮች ነው ያቀናጀው፣ ተመስጦና ሐሳብን በአንድ በኩል፣ ብቸኝነትንና ምናኔን ደግሞ በሌላ በኩል። እርሱ በምድረ በዳ ውስጥ በብቸኝነት 3 ዓመታትን ኖሯል። ከዚህ በተጨማሪ በቀንና በሌሊት ቢያገለግልም እስከ ሶስተኛው ሰማይ ድረስ ሊነጠቅ ችሏል። በአገልግሎቱና በጉዞቹ ሁሉ ሌላው ቢቀር በባህር ላይ ሳለ 3 ጊዜ መርከቡ ተሰብሮበታል፣ ወይም በሞትና በሕይወት መካከል እስከሚደርስ ድረስ በድንጋይ ተወግሯል። ክርስቶስ ግን እንዲህ በማለት አጽናንቶታል። ጳውሎስ ሆይ አንተ ከኔ ጋር ያለህ ግንኙነት ከጸሎትህና ከጾምህ ከሐሳብህና ከተመስጦህ ይበልጣል እንጂ ያንሳል ብለህ እንዳታስብ። በአንተ ልፋትና ድካም መካከል እኔ ውዴን እሰጥሃለሁና። ከላይ እንዳነሳነው እስካሁን ድረስ ስለ ነብዩ ኤልያስ፣ ስለ መጥምቁ ዮሐንስና ስለ ቅዱስ ጳውሎስ ተነጋገር። ትልቁ ምሳሌ የተሰጠን ግን በራሱ በኢየሱስ ክርስቶስ ነው። እርሱ ቀኑን ሙሉ ሕዝቡን ሲያገለግል ከዋለ በኋላ በደብረ ዘይት ተራራ ላይ ሲጸልይ ነበር የሚያድረው። እርሱ ሌሎችም ማገልገል ከመጀመሩ በፊት ለ30 ዓመታት በብቸኝነት ኑሯል። እርሱ በብቸኝነትና በምናኔ ስላለፈባቸው ደረጃዎች እምብዛም የምናውቃቸው ነገሮች የሉም። ራሱ ኢየሱስ ክርስቶስ አገልግሎትን በአንድ በኩል ተመስጦንና ብቸኝነትን በሌላ በኩል አቀናጅቷል። ቅድስት ድንግል ማርያም የተመስጦ የብቸኝነትና በቤተ መቅደስ ውስጥ አምልኮት የመፈጸም ሕይወትን መርታለች። እርሷ ከብቸኝነቷና ከምናኔ የተገለጠችው ወደ ኤልሳቤጥ ሄዳ ከእርሷ ጋር ለ3 ወራት በመቆየት እርሷን በእርግዝናዋ ወቅት ልታገለግላት ነበር። በመጨረሻ ቅድስት ኤልሳቤጥ ወንድ ልጅ ስትገላገል ወደ መጣችበት ልትመለስ ተነሳች። ከዚህ በኋላ ድንግል ማርያም ወደ ብቸኝነት ሕይወቷ ተመለሰች። አሁንም ቅድስት ድንግል ማርያም አገልግሎትን ከብቸኝነት ጋር አቀናጅታለች። በመኃልየ መኃልይ መጽሐፍ ውስጥ እግዚአብሔር የእርሱን መንፈሳዊ ውድ የገለጸው እንዲህ በማለት ነው። ውዴ የኔ ነው፣ እኔም የእርሱ ነኝ። በሱፍ አበባዎች መካከልም መንጋውን ያሰማራል። መኃልይ ምዕራፍ 2 ቁጥር 16 እና ግራው ከራሴ በታች ናት፣ ቀኙም ታቅፈኛለች። መኃልይ 2 ቁጥር 6። ልክ እርሱ እንደሚለው ስለ እርሱ መለኮታዊ ውድ ቃላት እግዚአብሔር ደግሞ የሚከተለውን ስለ ሌሎች አገልግሎት በማስመልከት ተናግሯል። ውዴ ሆይ ና ወደ መስክ እንውጣ፣ በመንደሮችም እንደር፣ ወደ ወይኑ ቦታ ማልደን እንሂድ። በመንደሮችም እንደር የሚለው አገላለጽ የተለየ ትርጉም አለው። አገልግሎት በአብያተ ክርስቲያናት በተከበቡት በከተማዎች ብዙና በጣም ታዋቂ ሰባኪያን በሚያገለግሉበትና ብዛት ያላቸው መንፈሳዊ ጉባኤያት በሚገኙበት ቦታ መወሰን የለበትም። በመሆኑም እኛም የግድ ወደ መንደር በመሄድ ማገልገል ይኖርብናል። እነዚህ ቦታዎች መንፈሳዊ አማራጮችና ችሎታዎች ሊያጥሩበትና ሊጎሉበት ይችላሉና። በመሰረቱ በመንደር ውስጥ ያለ አገልግሎት በከተማ ውስጥ ከሚገኝ አገልግሎት ይበልጥ አስቸጋሪ ቢሆንም ዋጋውም እንዲሁ ያን ያህል ታላቅ ነው። ይህ እንዴት ነው የሚሆነው ብለን ብናነሳ የሚከተሉትን ነጥቦች ማየት እንችላለን። በከተማ ውስጥ የሚያገለግሉ አብዛኛውን ጊዜ አዘውትረው ወደ ቤተ ክርስቲያን በሚሄዱ ብዛት ባላቸው ምዕመናት የተሞላ ደብር ለማግኘት ችግር የለባቸውም። እነርሱ ስብከቶቻቸውን ያለምንም ችግር ካቀረቡ በኋላ ያለምንም ብዙ ችግሮች ወጥተው ይሄዳሉ። ከዚህ በተጨማሪ የሰንበት ትምህርት ቤት መምህራንን ሚና መገንዘብ ያስፈልገናል። እነርሱ ወደ ቤተ ክርስቲያን የሚመጡት በግል መኪና
አሊያም በህዝብ ማመላለሻ መኪኖች ከመሆኑም በላይ ተማሪዎቻቸው እነርሱን ክፍሎቻቸው ውስጥ ገብተው ነው የሚጠብቋቸው። ከዚያም ትምህርቶቻቸውን ከሰጡ በኋላ ወጥተው ይሄዳሉ። እነርሱ ከችግሮች ጋር መጋፈጥ የለባቸውም። ሌላው ቢቀር ከዚህ በኋላ የሰንበት ትምህርት ቤት ተማሪዎቻቸውን አይጎበኟቸውም ወይም አይጠይቋቸውም። እነርሱ ለሰንበት ትምህርት ቤት ተማሪዎቻቸው ቤታቸው ድረስ የሚያደርሳቸው አውቶቡስ አሊያም ሚኒባስ ይጠይቁላቸዋል። ከዚህ በተቃራኒ በመንደር ውስጥ ያለ አገልግሎት ብርቱ ጥረትና ከባድ ስራን ይጠይቃል። ምናልባት አንድ አገልጋይ ለልጆች መሰብሰቢያ የሚሆን ቦታ ወደማያገኝበት ስፍራ ሊሄድ ይችላል። አንዳንድ ጊዜ በገበሬዎች መዝጊያዎች ላይ መቆም ያስፈልገዋል። ልጆቹን ከየቤታቸው ለመሰብሰብ ከአንዱ ቤት ወደ ሌላው ቤት እንዲሁም ወደ እርሻ ቦታ ወይም ተቀጥረው ወደሚሰሩባቸው ቦታዎች መሄድ ይኖርበታል። አንዳንዶቹ ልጆች በስራ ባተሌ ሲሆኑ፣ ሌሎቹ ደግሞ ከነጭራሹ አይገኙም። ይሁን እንጂ እርሱ ስራውን በድካም ለመቀጠል ከአንዱ ቦታ ወደ ሌላ ቦታ ይሄዳል። ይህ ኢየሱስ ክርስቶስ ከተናገረው ጋር ተመሳሳይ ነው። እርሱ ራሱ በከተሞችና በመንደሮች ውስጥ ይዞር ነበር። ኢየሱስም በምኩራቦቻቸው እያስተማረ የመንግስትንም ወንጌል እየሰበከ በሕዝብም ያለውን ደዌና ሕማም ሁሉ እየፈወሰ በገሊላ ሁሉ ይዞር ነበር። ማቴዎስ ምዕራፍ 4 ቁጥር 23። ውዴ ሆይ ና ወደ መስክ እንውጣ፣ በመንደሮችም እንደር። በመንደሮች ውስጥ ማደር በቀላሉ ወደ እነርሱ ከመሄድ ይበልጥ ጠንካራና ፈታኝ ነው። ወደ መንደሩ መሄድ ብቻ ሳይሆን በዚያ ማደርንም ይጠይቃል። በመንደር ውስጥ ማደር ማለት በቤት ውስጥ ማደር አይቻልም ማለት ነው። ይልቁንም አገልጋዩ የሚተኛው ራቅ ያለ ቦታ መንደር ውስጥ ነው። በመሆኑም አንድ ሰው ቤቱን ትቶ ሲሄድ አጽናኝ የሆነው የእርሱ ድምጽ በዚያ ውዴን እሰጥሃለሁ እያለ ወደ እርሱ ይመጣል። አንተ ሌሊቶቹን በመንደር ውስጥ ስታሳልፍ በልፋትና በድካም ስትሰራ የቤትህን ምቾት ወደ ኋላ ትተህ በቅርብ የምታገኛቸውን ቤተሰቦችን ትተህ ስታድር በዚያ ውዴን እሰጥሃለሁ። እግዚአብሔር ውዱን ለአብርሃም የሰጠው መቼ ነው? ትቶ ሲሄድ ወይም ሲወጣ ነው። እርሱ ለአብርሃም እንዲህ ነበር ያለው፣ ከአገርህ ከዘመዶችህም ከአባትህም ቤት ተለይተህ እኔ ወደማሳይህ ምድር ውጣ። ዘፍጥረት 12 ቁጥር 1። አብርሃም ያንን ቦታ ትቶ ሲወጣ በዚያ ውዴን እሰጥሃለሁ ተብሏልና። ምናልባትም አንተ በዚያ ልትቆይና ከቤተሰቦች ጋር መደሰት እፈልጋለሁ በሚል ሙግት ልትፈተን ትችል ይሆናል። ለአንተ ቤተሰብ አንድ ጊዜ አለ። እንዲሁም አንተ ቤተሰብህንና ልጆችህን ትተህ ወደ መስክ በመውጣት በመንደር ውስጥ የምታድርበት ሌላ ጊዜ አለ። በዚያ እግዚአብሔር ውዴን እሰጥሃለሁ፣ ውዴ ሆይና በማለት ያረጋግጥልሃል። አንተ ሰዎችን ስታገለግል ከዚህ የተነሳ እውነተኛ ፍቅር ነው የምታቀርብልኝ፣ ምክንያቱም አንተ ያገለገልካቸው የኔ ልጆች ናቸውና። በእርግጥ አንተ የምታገለግላቸውን ሰዎች ከእኔ ጋር እያስታረካቸው ነው። በመሰረቱ በአንተ አገልግሎት ውስጥ ለእኔ ሰዎችን የተዘጋጁ ታደርግልኛለህ። እኛም ይህን ጉዳይ ጥብቅ አድርገን ልንወስደው ያስፈልጋል። እንዴት ወደ መስኮች እንደምንሄድ፣ እንዴት ወደ መንደሮች እንደምንሄድ፣ እንዴት ወንድሞቻችንን እንደምንንከባከባቸውና እንዴት ፍላጎቶቻቸውን እንደምናሟላላቸው መገንዘብ አለብን። አገልግሎት እንዲሁ ለቤተ ክርስቲያን አገልጋዮች ብቻ የተወሰነ አይደለም። ምክንያቱ ቅርጹና መንገዱ ምንም ይሁን ምን በሌሎች ሰዎች ይታወቅ ዘንድ እያንዳንዱ ሰው ይህን የእግዚአብሔር ፍቅር ማወቅና መለማመድ ያስፈልገዋል። እያንዳንዱ ሰው አስተማሪ መሆኑ አስፈላጊ አይደለም። ሌላው ቢቀር መጽሐፍ ቅዱስ እንዲህ በማለት አስጠንቅቆናል። ወንድሞቼ ሆይ ከእናንተ ብዙዎች አስተማሪዎች አይሁኑ፣ የባሰውን ፍርድ እንድንቀበል ታውቃላችሁና። ያዕቆብ 3 ቁጥር 1። አንዳንድ ሰዎች አስተማሪዎች የመሆን ስጦታ የላቸውም። ሌሎች ደግሞ ያስተምሩ ዘንድ በቤተ ክርስቲያን የተሾሙ ሰዎች አሉ። ይሁን እንጂ አንተ ልታደርገው የምትችለው ዝቅተኛው ነገር አንድን ሰው ወደ ቤተ ክርስቲያን ማምጣትና እርሱን ከእግዚአብሔር ቤት ጋር ማስተዋወቅ ነው። መስበክ የሚችሉ ሰዎች አሉ። ሌሎች ለጊዜውም ቢሆን ከአገልግሎት ጋር ለተያያዙ ጉዳዮች በማለት መኪናዎቻቸውን ያውሳሉ። እነርሱ በአገልግሎቱ ቀን ሰዎችንና እቃዎችን ለማመላለስ ይጠቀሙባቸዋል። ሌሎቹ ደግሞ ገንዘብ ይለግሳሉ ወይም በመንደር ያሉ ሌሎችን በማገልገል ውስጥ ድርሻ ይኖራቸዋል። ሌሎችም ብዙ መንገዶች አሉ። እያንዳንዳቸው ግን በረከት የማግኛ ምክንያቶች ናቸው። ምናልባትም አንተ እጅግ ታላላቅ ከሚባሉ ከከተሞች አጎራባቾች መካከል በአንዱ ውስጥ ትሆናለህ። ይሁን እንጂ ከአንተ ብዙ ሳይርቅ ታላላቅ ቁጥር ያላቸው መንደሮችና ደሃ አጎራባቾች እዚህም እዚያም ይኖራሉ።
ስለዚህ እዚያ ሂድ። ሰዎችን በመፈለግ ውስጥ ምንም አይነት ጥረትን አትቆጥብ። አረጋግጥና እነርሱን ተንከባከባቸው። እዚያ ሂድና ወይኑ አብቦ አበባውን ፍሬ አንዠርግጎ ሮማኑም አፍርቶ እንደሆነ አረጋግጥ። ምክንያቶች ለማግኘት አትሞክር። እንዲህም አትበል፣ እግዚአብሔር ሆይ እኔ ባለፈው ክረምት የተከልኩት የሮማን ዛፍ በቂ አይደለምን? እውነታው ግን ይህ በቂ አሊያም ተመጣጣኝ አለመሆኑ ነው። አንተ ዛፉን ልትንከባከበው ይገባሃል። የሚያስፈልጉትን ማዳበሪያዎች፣ ኬሚካሎችና ውሃ ልታቀርብለት ያስፈልግሃል። ከነፋሳት፣ ከነፍሳትና ከሁሉም አይነት ጎጂ ነገሮች ልትጠብቀውና ልትከላከልለት ይገባል። እዚያ ሂድና ሮማኖቹ ፍሬ አፍርተው እንደሆነ ተመልከት። ካፈሩ አገልግሎትህን ስኬታማና ፍሬያማ ያደረገልህን እግዚአብሔር ስለ ፍቅሩና ስለ ጸጋው ስትል ልታመሰግነው ይገባሃል። ስለ ሮማኖቹ ማፍራት በማሰብ ላይ ያለ የእግዚአብሔር ድምጽ ከእነዚህ ካፈሩት የሮማን ዛፎች አጠገብ እኔ ውዴን እሰጥሃለሁ ሲል ይደመጣል። እነሆ እኔና እግዚአብሔር የሰጠኝ ልጆች እንዲል ኢሳይያስ 1:18። በፍርድ ቀን እግዚአብሔር አንተን እንዲህ እያለ ይጠይቅሃል። ወደ እኔ ያመጣሃቸው ስንት ናቸው? አንተ ለጌታ ያስተዋወቅካቸው ሰዎች ስንት ናቸው? ወደ ቤተ ክርስቲያን ያመጣሃቸው ሰዎች ስንት ናቸው? ወደ ንስሐ የመራሃቸው ስንት ናቸው? በአንተ በሚያለፋና በሚያደክም ስራ መካከል እዚያ ትሄድና ሰዎችን ለማሳመንና ወደ እግዚአብሔር ለማምጣት ስትጥር እርሱ ልብህ እንዳይዝል ወይም እንዳይጠፋ ያበረታሃል። እኔ ደግሞ በዚያ ውዴን እሰጥሃለሁ እያለ እኔ የውዴ ነኝ፣ የእርሱም ምኞት ወደ እኔ ነው። ይህ ምኞት ከእግዚአብሔር ጋር ብቻ በመነጋገር የሚደረግ ብቸኝነትና ምናኔ ነው ማለት አይደለም። እግዚአብሔር የአንተ ልብ በሌሎች ሰዎች ፍቅር ተሞልቶ ማየት ይመኛል። አንዳንድ ሰዎች በውስጣቸው ያለውን የራሳቸውን ከፍተኛ አመለካከት ለማርካት ሲሉ ይወዳሉ። ሌሎች ደግሞ እግዚአብሔርን ይወዳሉ። ለራሳቸው ሲሉ የሚወዱና አመለካከታቸውን ለማስደሰት ሲሉ የሚወዱ ሰዎች ሌሎች የሚፈልጉትን ነገር እንዲያገኙ ብቻ ነው የሚሹት። ስለ እግዚአብሔር ሲሉ የሚወዱ ሰዎች ግን እያንዳንዱ ሰው ወደ እርሱ እንዲመራቸው አድርገው ይወዳሉ። እነርሱ ከእግዚአብሔር ጋር ያስተዋውቋቸዋል፣ ያስታርቋቸዋልም። ለእነዚህ ሰዎች እግዚአብሔር ዋጋ ይከፍላቸዋል። ስለወደዳችኋቸውና ስለተከታተላችኋቸው እኔ ደግሞ ውዴን እሰጣችኋለሁ ይላቸዋል። አንተ ስለ ሁሉ ድካምህና ልፋትህ ሰፊ ዋጋ ትቀበላለህ። አንድም የሚባክን ነገር የለም። አንተ ለተጠማ አንድ ሰው ያጠጣኸው የጽዋ ውሃ በእግዚአብሔር ዘንድ ፈጽሞ አይረሳም። አንዳንድ ክርስቲያኖች በተለያዩ አካባቢዎች ውስጥ ይኖራሉ። ይሁን እንጂ እነርሱ በሚኖሩበት አካባቢ ውስጥ የሚያፈሩ ፍሬዎች የሏቸውም። የእነርሱ ወይኖች አልተንዠረገጉም፣ ወይኖቻቸው አላበቡም፣ ሮማኖቹም አላፈሩም። ምንም የተፈጠረ ነገር የለም። በሌላ በኩል በአገልግሎት መንፈስ የተሞሉ ሌሎች አሉ። እነርሱ ለአገልግሎቶቻቸው ሊለፉና ሊደክሙ ፈቃደኞች መሆናቸውንና ለዚህ ጥብቅ አመለካከት እንዳላቸው አሳይተዋል። ወደ ወይኑ ቦታ ማልደን እንሂድ። አንድ ሰው ወደ ወይኑ ቦታ ማልደን እንሂድ ማለት ምን ማለት ነው ብሎ ሊጠይቅ ይችላል። አመዛዛኝና የጊዜ ትኩረትን የሚጠብቁ የወይን ቦታዎች አሉ። አንተ ለእነዚህ የወይን ቦታዎች ቸልተኛ ሰው ከሆነ ጥቃቅኑ ቀበሮች ያጠፉታል። አንተ መኖራቸውን ለማረጋገጥ ስትሄድ አንድም አይነት የቀረ ወይን ማግኘት አትችልም። በሌላ ቃላት ጥንቃቄና ፈጣን ትኩረት የሚሹ አንዳንድ ጉዳዮች አሉ ማለት ነው። ይህ ካልሆነ ከድርሻቸው ውጪ ሊያድጉ ወይም ሙሉ በሙሉ ሊጠፉ ይችላሉ። በትዕግስትና በመቻል ሊገለገሉ የማይችሉ ጉዳዮች አሉ። ይልቁንም እነዚህ ጉዳዮች በቅንዓት፣ በትጋት፣ በጥልቅ ስሜት፣ በጉጉት፣ በፈጣን መታደግና በአስቸኳይ ምላሽ ይሻሉ። ይህ ወደ ወይኑ ቦታ ማልደን እንሂድ በሚሉት ቃላት ውስጥ ተገልጧል። በጣም ከመዘግየቱ በፊት ማለት ነው። እናንተ ለማገልገል በጠዋት ወደ ወይኑ ቦታ ስትሄዱ ጥቃቅኑም ቀበሮች በዚህ ያለውን ለማጥፋት ይሄዳሉ። ይህ ስለሆነ እንዲህ የሚል ማስጠንቀቂያ ተሰጥቶናል። ወይናችን አብቧልና የወይናችንን ቦታ የሚያጠፉትን ቀበሮች፣ ጥቃቅኑን ቀበሮች አጥምዳቸው ያዙልን። መኃልየ ምዕራፍ 2 ቁጥር 15። ወደ ወይኑ ቦታ ማልደን እንሂድ። እኛ እጅግ ከመዘግየቱ በፊት ትኩረት መስጠትና መንቃት ይኖርብናል። ችግሩ ከመወሳሰቡና ሊቃለል የማይችል ከመሆኑ በፊት ይህንኑ ችግር እንመረምረዋለን። በመጨረሻ በጣም አስጊና ልንፈውሰው የማንችለው ከመሆኑ በፊት ገና በመጀመሪያው ደረጃ ላይ እንዳለ እንፈልገውና ኃጢአቱን እንለየው።
እኛ የእግዚአብሔር ልጆች በእርሱ እቅፍ ውስጥ እንሰባሰብ። ማንም የማይሄድባቸው መንደሮች አሉን? እኛ በእነዚህ በተወሰኑ መንደሮች ውስጥ ማገልገል ትንሽ ተሰላችተን ይሆናል። ይሁን እንጂ አሁን ያ መንደር በሌሎች ሰዎች ምስቅልቅሉ ወጥቷል። እንዲህ የሆነውም እነዚህ እንግዳ ሰዎች የቀደሙትን ሰዎች አስተሳሰብ፣ እምነት፣ የጽድቅ ስራዎችና ስነ ምግባራት ስላበላሹት ነው። ይህ በጣም ሊሆን የሚችል ነገር ነው። እነዚህ ምክንያቶች በጥድፊያ እየተወረሱ ስለሆነ ውዴ ሆይ ና ወደ መስኩ እንውጣ፣ ወደ ወይኑ ቦታ ማልደን እንሂድ ተብሏል። እጅግ በጣም ከመዘግየቱና እነርሱ ሙሉ ለሙሉ ከመበላሸታቸው በፊት እኛ በፍጥነት ወደዚያ መሄድ አለብን። አሁን ወደ መስክ እንውጣ ማለት ምን ማለት ነው? ራሳቸውን የሚወዱና ለራሳቸው ብቻ የሚያስቡ ሰዎች አሉ። እነርሱ የተጠመቁት በራሳቸው ወይም በራሳቸው ከፍ ያለ አመለካከት ነውና እነርሱ ሙሉ ለሙሉ የሚጨነቁት ለራሳቸው ፍላጎቶች፣ ለራሳቸው መደላደልና ለራሳቸው የወደፊት ጊዜ ብቻ ነው። የእነርሱ ዋነኛ ፍላጎት ራሳቸውን መመስረትና መገንባት ነው። ነገር ግን አገልግሎት የሚጀምረው አንድ ሰው ከራሱ በመውጣትና ራሱን ከራሱ ነፃ ማውጣት ሲችል ነው። ከዚህ በኋላ ይህ ሰው በሚኖርበት ማህበረሰብ ውስጥ ትክክለኛውን ግንኙነት ማድረግ ይጀምራል። እርሱ ከሌሎች ሰዎች ጋር ግንኙነት መጀመር ይችላል። ይህ ሰው ከዚያ በኋላ ለራሱ አይኖርም። ለዚህ ነው ውዴ ሆይ ና ወደ መስክ እንውጣ የሚል መልእክት ለኛ የተነገረ። ይህ ጥሪ ራስ ወዳድነትንና ለራስ ብቻ ማሰብን በማቆም በጎና መልካም ስራ የመስራት አመለካከትን የማስረጽ ጥሪ ነው። እንዳለመታደል ሆኖ ግን አገልግሎትን ለራስ አመለካከትና ግላዊ ምክንያቶች ሲሉ የሚተዉ ብዛት ያላቸው አገልጋዮች አሉ። ዛሬ ይህን ማድረግ አልችልም፣ ዛሬ በጣም ደክሞኛል፣ ዛሬ የተዘጋጀውባቸው ሌሎች ጉዳዮች አሉኝ፣ ዛሬ በዚህና በዚያ ቦታ ላይ መገኘት አለብኝ፣ ዛሬ ጓደኞቼ ሊጠይቁኝ ይመጣሉ ወዘተ። እናስ የተጠራህበት አገልግሎት እንዴት ሊሆን ነው? አንተ ያን ያህል ራስ ወዳድ ነህን? ራስህን ከራስ ወዳድነት ነፃ አውጣ። በራስህ ካለ ከፍተኛ አመለካከት ራስህን አርነት አውጣና ወደ መስክ ውጣ። ውዴ ሆይ ና ወደ መስክ እንውጣ። ራስህን ራስ ከሚባለው ጠባብ ክር ውስጥ አውጣና አንተን የከበበ ትልቅ ህብረተሰብ ውስጥ አስገባ። እግዚአብሔርን መውደድ የጀመረ ሰው ጉዳይ ይሄ ነው። እንዲህ አይነቱ ሰው እንዲሁ ሁሉም ሰዎች እርሱን እንዲወዱት ይፈልጋል። ይህ ደግሞ ለሳምራዊቷ ሴት በትክክል የገጠማት ነገር ነው። ለራስ ማሰብና ራስ ወዳድነት ሲተዋት ፍላጎቷ በወደደቻቸው ሰዎች ላይ አደረ። በዚህ ጊዜ ይህቺ ሳምራዊት ሴት ወደ ከተማ እየሮጠች ከሄደች በኋላ ለሰዎች ሁሉ ያደረኩትን ሁሉ የነገረኝን ሰው ኑና እዩ ዮሐንስ 4 ቁጥር 29 ላይ በማለት ተናገረች። ይህች ሴት ከራስ ወዳድነት ትወጣ ዘንድ ከጀርባ የነበረው ኃይል ምን ነበር? ይህ እንዲሆን ያደረገው ምንድነው? ምላሹ የእግዚአብሔር ፍቅር መሆኑ ነው። ወደ መስክ እንውጣ፣ በመንደሮችም እንደር። ቤተሰቦቻችንን፣ ኃላፊነቶቻችንና ልጆቻችንን ትተን እንውጣ። ከእኔ ይልቅ አባቱን ወይም እናቱን የሚወድ ለእኔ ሊሆን አይገባውም። ከእኔ ይልቅ ወንድ ልጁን ወይም ሴት ልጁን የሚወድ ለእኔ ሊሆን አይገባውም። የማቴዎስ ወንጌል ምዕራፍ 10 ቁጥር 37 ላይ ተብለናልና። ስለዚህ ከዚህ ትንሽና ጠባብ ክር ውጡና ወደ ትልቁና ወደ ሰፊው መስክ ግቡ። እንዲያው ለመሆኑ ግን እኔ ወደዚያ ሰፊና የተንጣለለ መስክ ለመግባት ስሄድ ምንድነው የሚፈጠረው? ራሴን መተውና መርሳት አለብኝ እንዴ? የሚል ጥያቄም ሊነሳ ይገባል። ምላሹ አትረሳም ነው። በዚያ ውዴን እሰጥሃለሁና። አብዛኛውን ጊዜ አንድ ሰው በክፍል ውስጥ በብቸኝነት ሲቀመጥ ሊያገኝ የሚችለው ነገር የችግሮች ሻወርና የሀሳቦች መጫጫን የሚያስከትሉበትን ድብርት ብቻ ነው። ነገር ግን እርሱ ለአገልግሎት ሲወጣ ውጥረቱን፣ ችግሮቹንና መከራዎቹን ሊቀንሳቸውና ሊያጠፋቸው ይችላል። እርሱ ወደ አገልግሎት በመውጣት ሰፊ ወደ ሆነው ወደ እግዚአብሔር ልብ መግባት ችሏል። በዚያ ውዴን እሰጥሃለሁ። ውዴ ሆይ ና ወደ መስክ እንውጣ የሚለው አገላለጽ በተለየ ሁኔታ እዚህ ላይ ተገቢና የሚገጥም ነገር ነው። ይህ አገላለጽ እንደር፣ ማልደን እንሂድ፣ እኔ ወዘተ እንደሚሉት አገላለጾች የተዋበ ነው። እግዚአብሔር እንዲህ ያለ ይመስላል። ውዴ ሆይ ና አንተ ብቻህን ወደ መስክ አትወጣም፣ አብረን እንሂድ። አንተ ትሄዳለህ፣ እኔም ከአንተ ጋር እሄዳለሁ። እኛ አብረን እንሄዳለን። አንተ በመንፈስ ቅዱስ ትታጀባለህ፣ ከእኔ ጋርና ከጸጋ ጋር ትሄዳለህ። አንተ ብቻህን አትሰራም።
አንተ በዚያ ስታድር እኔም በዚያ ከአንተ ጋር ሆናለሁ። እኔና አንተ በመንደር ውስጥ አብረን እናድራለን። ወደ ወይኑ ቦታ ማልደን እንሂድ። ወይኑ አብቦ አበባውም ፍሬ አንዠርግጎ ሮማኑም አፍርቶ እንደሆነ እነዚህ ሁሉ አገላለጾች በብዙ ቁጥር ነው የተጠቀሱት። እግዚአብሔር እንዲህ የሚለውን ነገር የሚያረጋግጥ ይመስላል። እኔ በአገልግሎት ውስጥ ፈጽሞ አልረሳህም። ከአንተ ጋር አገለግላለሁ። እኔ ከአንተ ጋር ወደ መስክ ሄዳለሁ። እኔ በመንደሮች ውስጥ ከአንተ ጋር አድራለሁ። እኔ ከአንተ ጋር ማልጄ በመነሳት ወደ ወይኑ ቦታ አብረን እናድራለን። እኔ ሁልጊዜ አጅብሃለሁ። አንተ ብቻህን አትሰራም። ስለ ራሱና አብሮ ስለሚሰራው ስለ አጵሎስ ቅዱስ ጳውሎስ ሲናገር ከእርሱ ጋር አብረን የምንሰራ ነንና እንዲል አንደኛ ቆሮንቶስ ምዕራፍ 3 ቁጥር 9 ላይ እኛም በጸሎታችን ጊዜ እግዚአብሔርን በባሪያዎች ስራ ውስጥ ተካፋይ ሁን እንለዋለን። ስለሆነም አንተ ስራ በምትሰራ ጊዜ ብቻህን አትሰራም ማለት ነው። የመንፈስ ቅዱስ ህብረት የሚለው አባባል ትርጉም ይሄ ነው። አንተ ስታገለግልና ስትደክም የእግዚአብሔር እጅ ከአንተ ጋር አብሮ ይሰራል። እግዚአብሔር ከአንተ ጋር በአንተ ውስጥና በአንተ አማካኝነት ይሰራል። አንተ በመለኮት ስራ ውስጥና በአምላካዊ እጅ ውስጥ እንደ መሳሪያ ነህ። ስለዚህ እንድትሄድ ውዴ ሆይ ና ወደ መስክ እንውጣ እያለ ይጋብዝሃል። ልክ የእኔ መላእክት እኔን ለማመስገን ጊዜ እንደሚያገኙ በሌላ ጊዜ ደግሞ የሚያገለግሉትን መላእክት ሁሉ መዳንን ይወርሱ ዘንድ በማለት ወደ አንተ ልካቸዋለሁ። አንተንም እልክሃለሁ። አንተም እንደ መላእክት ትሆናለህ። ምክንያቱም የምታመሰግንበት ጊዜ ይኖርሃል። በሌላ ጊዜ ደግሞ በበደልና በኃጢአት የረከሱ ከንፈሮችን በፍም እሳት ዳብሶ ለማንጻትም ጊዜ ይኖርሃል። ውዴ ሆይ ና ወደ መስክ እንውጣ፣ በመንደሮች እንደር፣ ወደ ወይኑ ቦታ ማልደን እንሂድ። እግዚአብሔር ውዴ ሆይ የሚለውን አገላለጽ የተጠቀመው ወደ መስኮችና ወደ መንደሮች ለሚሄዱ ነው። ምክንያቱም እርሱን የሚወድ ሰው የእርሱን ልጆች፣ የእርሱን ቤተክርስቲያንና የእርሱን መንግስት ስለሚወድ ነው። እግዚአብሔርን የሚወድ ሰው የሚደክመው የተዘጋጁትን ሕዝብ ለጌታ እንዲያሰናዳ ነው። የእርሱን የተበታተኑና የተራራቁ በጎች ሲሰበስብ፣ የእግዚአብሔርን ቤት ሲገነባ፣ እንዲሁም ይህንን ቤቱን ጽኑ ሕያው ምሰሶና ድንጋይ በሆኑት ልጆቹ ለመሙላት ነው። ደቀ መዛሙርቱ በኢየሱስ ክርስቶስ ፍቅርና እርሱ ለ40 ቀናት ከእነርሱ ጋር አብሮ በመሆኑ ብቻ ሐሴት አድርጋችኋል ብላችሁ ታስቡ ይሆንን? በእርግጥ እርሱ ከእነርሱ ጋር ለ40 ቀናት አብሯቸው መኖሩ እውነት ቢሆንም ወደ ላከኝ ሄዳለሁ በማለት ተናግሯቸዋል። በዚህ ጊዜ ደቀ መዛሙርቱ ታዲያኛ ምንድነው የምናደርገው? አንተን ተከትለን መምጣት እንችላለን? የሚል ጥያቄ ነበር ያቀረቡለት። ጌታ የመለሰላቸው ቁርጥ መልስም አትችሉም፣ አይሆንም የሚል ነበር። ይልቁንም እንዲህ የሚል መመሪያ ነው የሰጣቸው። ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረት ሁሉ ስበኩ። እንደነርሱ አስተሳሰብ ግን እንዲህ ነበር ያሉት፣ ጌታ ሆይ በጌቴሴማኒና በተራራው ላይ አብረን ያሳለፍነው ድንቅ የጸሎት ጊዜ እንዴት ሊሆን ነው? እርሱ ግን ወደ ዓለም ሁሉ ሂዱ ወንጌልንም ለፍጥረት ሁሉ ስበኩ ካላቸው በኋላ በዚያው ቀጥሎ እንዲህ ነበር ያላቸው፣ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኋቸውንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው። ማቴዎስ 28 ቁጥር 19። ያመነ የተጠመቀም ይድናል። ማርቆስ 16 ቁጥር 16 ብሎም ነግሯቸዋል። የመጨረሻው ሐሳብ ይህንን ስናደርግ ምንድነው የሚፈጠረው የሚል ሲሆን ይህ ደግሞ እግዚአብሔር አምላክ በዚያ ውዴን እሰጥሃለሁ ብሎ ከተናገረው ማረጋገጫ ጋር መጋጠሙ ግድ ነው። ጻድቁ ዮሴፍ የግብፅን ፋይናንስና የተጠቂውን ሕዝብ በረሃብ ለመዋጥ መድረሱን በመዘንጋት ወደ ራሱ ክፍል ገብቶ ራሱን ለጸሎት በዚያ ክፍል ውስጥ መቆለፍን የመረጠ ባይሆን ኖሮ እግዚአብሔር በዚህ የሚደሰት ይመስላችኋልን? ይህ ፈጽሞ የማይሆን ነገር ነበር። ይልቁንም ዮሴፍ ብቸኝነቱን በማቆም ወደ መስክ ወጣ፣ ጎተራዎች ገነባ፣ በፍትሃዊነት አቀደ፣ የተራቡትን ሰዎች ሁሉ ረሃብና መከራ አስታገሰ። ዮሴፍ ይህን በማድረግ ላይ ሳለ የእግዚአብሔር አበረታች ድምፅ የግድ ወደ እርሱ ቀርቦ እንዲህ ብሎታል። ዮሴፍ ሆይ በአንተ ተደስቻለሁ፣ በጎተራዎቹ ውስጥ ስላየሁ ደስ ብሎኛል። በዚያ ውዴን እሰጥሃለሁ። አንተ የትም ሆነ የት መለኮታዊ ፈቃዱን የምትፈጽም ከሆነ እግዚአብሔር ፍቅሩን ይሰጥሃል። እርሱ ፍቅሩን የሚሰጥ በመኝታ እንዲሁም በመስክ ውስጥ ነው። አንተ በሁለቱም ቦታዎች ውስጥ ተገኝተ ፈቃዱን የምትፈጽም ከሆነ እርሱ በሁለቱም ቦታዎች ላይ ፍቅሩን ያድልሃል። ከልክ ያለፈ ነገር ሁልጊዜ ተገቢ ነገር አይሆንም። ፍቅር በብቸኝነት ክፍል ውስጥ
ውስጥ ብቻ ነው የሚገኘው ብሎ ማሰብ ከልክ ያለፈ አንድ ነገር ምሳሌ ነው። ምናልባት አንተ ለራስህ እንዲህ ልትል ትችላለህ፣ ከአገልግሎት የተነሳ እኔ በጣም ደክሜያለሁ፣ ተሰላችቻለሁ፣ ጥቂት ቀናት በመኝታዬ ውስጥ አሳልፋለሁ። ይህ ምን አይነት የድካም ምክንያት ነው? አንተ በምታገለግልበት ጊዜ ከእግዚአብሔር ጋር አልነበርህምን? ካልነበርክ ይህ እውነተኛ አገልግሎት አልነበረም። ምናልባት አንድ ማህበረሰባዊ እንቅስቃሴ ወይም እናንተ እንደፈለጋችሁት ልትጠሩት የምትችሉት ነገር ነው። አቤቱ ጌታ ሆይ፣ እኔ በሰዎች መካከል ሆኜ ስለ አንተ ስነግራቸው አንተ በልቤ ውስጥና በሐሳቤ ውስጥ ነህ። በእኔ ውስጥ አድረህ የምትናገረው አንተ ነህ። በዚህ ጊዜ እኔ የሚሰማኝ ስሜት ለመጸለይ ስንበረከክ ከሚሰማኝ ስሜት ጋር ይመሳሰላል። ምንም ልዩነት የለም። ጥቂት ጊዜ ከእግዚአብሔር ጋር አሳልፋለሁ በሚል ምክንያት አገልግሎትን እተዋለሁ ብሎ ማሰብ አይቻልም። አንድ የሚያገለግል ሰው አቤቱ ጌታ ሆይ፣ እኔ በሰዎች መካከል ሆኜ ስለ አንተ ስነግራቸው አንተ በልቤ ውስጥና በሐሳቤ ውስጥ ነህ። በእኔ ውስጥ አድረህ የምትናገረው አንተ ነህ። በዚህ ጊዜ እኔ የሚሰማኝ ስሜት ለመጸለይ ስንበረከክ ከሚሰማኝ ስሜት ጋር ይመሳሰላል። ምንም ልዩነት የለም ብሎ ሊያስብ ይገባል። ጥቂት ጊዜ ከእግዚአብሔር ጋር አሳልፋለሁ በሚል ምክንያት አገልግሎትን እተዋለሁ ብሎ ማሰብ ግን አስፈላጊ አይደለም። እኔ በማገለግልበት ጊዜ ከእርሱ ጋር ነኝ ብሎ ማሰብ ያስፈልጋል። አንድ ሰው በሚያገለግል ጊዜ እግዚአብሔር ከእርሱ ጋር እንዳለ የማይታወቀው ከሆነ የሚያገለግለው እንዲሁ የሰው ጥረት በማውጣትና የሆነ ማህበረሰባዊ እንቅስቃሴ በማከናወን ላይ ነው። የእርሱ አገልግሎት መለኮታዊ ወይም እግዚአብሔራዊ አይሆንም። ውዴ ሆይ፣ ወደ መስኮችና ወደ መንደሮች እንውጣ። አንተ ስትደክም ብርታት እሰጥሃለሁ። ጊዜን ከአንተ ጋር አሳልፋለሁ። አንተ ከእኔ ጥላ በታች ትቀመጣለህ፣ ከእኔ ፍሬዎች ትመገባለህ። እኔም ውዴን እሰጥሃለሁ። እግዚአብሔር በጸሎቶቻችን በአገልግሎቶቻችንና በሁሉም ጊዜ ከእኛ ጋር ይሁን። ክብርና ምስጋና እስከ ዘላለም ድረስ ለእርሱ ይሁን። አሜን። እንጸልይ። እግዚአብሔር ምሕረቱን በእኛ ላይ ያድርግ፣ ይባርከንም። መልኩን ከፊቱ ገጽታ ጋር በእኛ ላይ ያብራ፣ ርኅራኄውንም በእኛ ላይ ያድርግ። በእግዚአብሔር እናት ስም በሚያርጉ ጸሎቶችና ምልጃዎች ጋር በንጽሕቱ ቅድስት ማርያም፣ በሁሉ መላእክትና ሐዋርያት፣ በነቢያትና በሰማዕታት፣ በናዛዚያንና በባህታውያን በሁሉም ጊዜ ውስጥ ለእኛ ሰላም እንዲጸልዩ ለምንጠይቃቸው ለቅዱሳንና በዚህ በተባረከ ቀን በረከቱ በሚያድርብን ቅዱስ ሰውና የመጀመሪያም ሆነ የመጨረሻ በሆነችው በቅድስት ማርያም በረከት የእርሱ ቅዱስ በረከቶች ጸሎቶቻቸውና አማላጅነቶቻቸው ከእኛ ሁሉ ጋር ይሁን። አሜን። ሰላም ከሁላችን ጋር ይሁን። እግዚአብሔርን አባታችን ሆይ ብለን እንጠራው ዘንድ የበቃን ያድርገን። አሜን።